ሻቦም በጣም በእርግጠኝነት ዛራ በህይወቷ የወደደችው ብቸኛ ሰው አንተ ብቻ ነች። እናም ያልመረጠችውን በጣም ያስጠላ ህይወት ከምትኖር እባክህ አድናት አለችው። ቪርም ቀጥታ የሰርጉ ስነስርዓት ወደሚከናወንበት ቦታ ይሄዳል። ዛራ የምታደርገው ነገር ግራ ገብቷት አይኗ በእንባ ሞልቶ ፊቷን ስታዞር ፊት ለፊቷ ቪርን ተመለከተችው። ቤተሰቦቿና እጮኛዋ በተሰበሰቡበት መሃል እጮኛዋን ትታው እየሮጠች ትሄድና ቪርን ጭምቅ አድርጋ ታቅፈዋለች። ቤት ውስጥ የነበረው ጫጫታና ሁካታ በአንዴ ነበረ ጸጥ ያለው። የዛራ አባትም የሚወዳት ልጁ በሰርጓ ቀን አንድ ህንዳዊ ወንድ ስላቀፈች በጣም ደንግጦ የልብ ህመሙ ይነሳል። እናም ሐኪሙ እንዳለው ከሆነ ይህ ሰው ከዚህ በላይ ድንጋጤ አይችልም፣ ይህ ነገር ድጋሚ ከተፈጠረ ሰውየው በህይወት አይቆይም ይላቸዋል። የዚያን ቀን ምሽት የዛራ እናት መርየም ግራ ቢገባት ቪርን ለማናገር ወደ እሱ ክፍል ትሄዳለች። ልጄ አንተን እንደወደደች ቀድሞውኑን ያወቅኩት፣ ነገሮችን እያወቅኩ ባላወቀ ከዚህ በኋላ አላልፍም። ነገር ግን ልጄ አንተን ከመረጠች እኛ ላይ ብዙ ነገር ነው የሚደርስብን። እናም እያንዳንዱ ነገርን ማወቅ አለብህ አለችው። አባቷ ይህንን ትዳር ከረጅም ዓመታት በፊት ነው ሲያቅድና ነገሮች እንዲሳኩለት ሲጥር የኖረው። የራዛ ቤተሰቦች የዛህራ አባት ለመገንባት ሲጠር የነበረውን ነገር ሊያሳኩለት የሚችሉ ሰዎች ናቸው። ከዛም በላይ ግን የተከበረ የፓኪስታን ቤተሰብ እንዴት አንድ ልጁን እንዴት ለተራ ለህንድ ቤተሰብ ይድራል አለችው። እናም እያለቀሰች እንደ እናት ልለምን እባክህ ሂድና ወደ ዛህራ ራዛን እንድታገባው ጠይቃት አለችው። ቪርም ዛህራን ካገኛት በኋላ የወሰነውን ውሳኔ እያለቀሰ ይነግራታል። አባትሽን ስሚው፣ ይህንን ነገር ለአባትሽ አድርጊለት አላት። በአንቺ ውሳኔ አባትሽ አዝኖ ከሞተ በኋላ ጸጸቱን እኔም አንቺም አንችለውም። ይህንን ሐዘን ዘላለም ዓለምሽን ተሸክመሽ ነው የምትኖሪው። ለእኔ ደግሞ አታስቢ፣ ተመልሼ ወደዛች ገጠር ሄጄ ህይወቴን እቀጥላለሁ ይላታል። ዛህራም ጭምቅ አድርጋ አቅፋው ታለቅሳለች። ልትለቀው አልፈለገችም። እሷ እንደማትለቀው ሲገባው እሱ ጥሏት ይሄዳል። ዛህራም እንባዋን ጠራርጋ አባቷን ለማስደሰት ወሰነች። ከዛም ወደ አባቷ ክፍል ትሄድና የሰርጌ ስነ ስርዓት ዛሬ ነው የሚከናወነው አለችው። አባቷም እጁን አንስቶ ጭንቅላቷ ላይ ያስቀምጥና ይቅር በይኝ ልጄ ይላታል። ቪርም ወደ ህንድ ተመልሶ ለመሄድ አውቶቡስ ተሳፍሮ እያለ የፓኪስታን ወታደሮች ይይዙትና አንድ ወረቀት ላይ እንዲፈርም ያስገድዱታል። ይህም ወረቀት ቪር ወደ ፓኪስታን የመጣው ለመሰለል እንደሆነ ይገልጻል። እሱም ወረቀቱን ካነበበው በኋላ እኔ እዚህ ወረቀት ላይ አልፈርምም አላቸው። እነሱም እዚህ ወረቀት ላይ የማትፈርም ከሆነ ዛህራ ተባባሪክ እንደሆነች አድርገን እሷንም እናስራታለን አሉት። እዚህ ነገር ውስጥ የራዛም እጅ ነበረበት። ቪርም ወረቀቱን ለረጅም ሰዓታት ሲያየው ከቆየ በኋላ አማራጭ ስለሌለው ወረቀቱ ላይ ይፈርምበታል። በሌላ በኩል ደግሞ ቪርን ጭኖ የነበረው አውቶቡስ አደጋ ይደርስበትና ሁሉም ተሳፋሪዎች ይሞታሉ። ቪር ከአውቶቡሱ ቢወርድም ተሳፋሪ ተብሎ እንደሞተ መግለጫ የሱም ስም ይወጣል። ሰሚያም ሙሉ ታሪኩን ከሰማች በኋላ በጣም ነበር ያዘነችው። ከዛም እጁን ጭንቅላቷ ላይ ተጭንና ቃል እገባልሃለሁ ይህንን ኬዝ እናሸንፋለን አለችው። ሰሚያ ጉዳዩን ፍርድ ቤት ካቀረበችው በኋላ በጣም ትልልቅ አብራቸው የሰራቻቸውን የመንግስት ባለስልጣናት እንደምትጋፈጣቸው ትሰማለች። እነሱ ውስጥ አንዱ የቀድሞ አለቃዋ ነው። እሷም ቀጥታ ትሄድና ቢያንስ በህይወት አንድ ቀን እንኳን ከትክክለኛ ሰው ጎን ቁም ብላ የቀድሞ አለቃዋን ታናግረዋለች። እሱም ጥያቄዋን ውድቅ ነበር ያደረገው። ይህንን ኬዝ ለመሸነፍ ራስሽን አዘጋጅ ይላታል። ሰሚሃም ስለ ቪር ማንነት ለማረጋገጥ ተወልዶ ወዳደገበት አካባቢ ትሄዳለች። ቦታው ላይ ስትደርስም ሁለቱም ያሳደጉት ወላጆቹ በህይወት እንደሌሉ ሰማች። እነሱ የሚኖሩበት ቤት ግን በህፃናት ተሞልቷል። ባየችው ነገር በጣም ነበር የደነገጠችው። እነዚህን ህፃናት የምታሳድገው ዛህራ ነበረች። ሰሚሃም ዛህራን ቁጭ ታረጋትና ሁሉንም ነገር ነገረቻት። ዛህራ ቪር እንደሞተ ሲነገራት ሰርጉን ማካሄድ አልቻለችም። ሀገሯን ለቃ ወደ ህንድ ትመጣለች። እናም በትንሹም ቪር በህይወት ያለ እንዲመስላት እሱ ተወልዶ ወዳደገበት ሀገር መጥታ መኖር ትጀምራለች። ሰሚሃም ቪር በህይወት እንዳለ ለዛህራ ነገረቻት። ለ22 ዓመት የፓኪስታን እስር ቤት ውስጥ እንደኖረም ትነግራታለች። ነገሩም ፍርድ ቤት ይቀርብና የፍርድ ቤት ቀጠሮም ይደርሳል። ሰሚሃም ፍርድ ቤት ውስጥ ዛህራን ይዛት ነበር የቀረበችው። ቪር ከ22 ዓመት በኋላ የእስር ቤት ልብሱን አውልቆ ትክክለኛ ልብስ ለብሷል።
እናም ከ22 ዓመት በኋላ ለመጀመሪያ ጊዜ ዛህራን ተመለከታት። ዳኛውም ቪር ሰላይ ያለመሆኑን ካረጋገጠ በኋላ ለሷ ብሎ አፉን ዘግቶ ለ22 ዓመት እስር ቤት እንደቆየም ይረዳል። በዚህም ምክንያት ቪር ላይ የተመሰረተውን ክስ ውድቅ ያደርግና ቪርን በነፃ ይለቀዋል። ቪርም ከረጅም ዓመታት በኋላ ለመጀመሪያ ጊዜ ሰዎች ፊት ቆሞ ንግግር ያደርጋል። እዛ ባዶ የእስር ቤት ክፍል ውስጥ ምን አይነት ጊዜ እንዳሳለፈም ይናገራል። ናም ጉልበት ሆኖት ይሄ ሁሉ ዓመታት ሊቆይ የቻለው በምን ምክንያት እንደሆነም ተናገረ። ሰሚሃም ተስፋ የመቁረጥ አፋፍ ላይ እያለን የመጣችለት ናም ድጋሚ በህይወት መኖር ምን ማለት እንደሆነ በሷ ነው ያወቀው። እሷንም አመሰገናት። እናም የ22 ዓመት ዝምታው እሱንም እንደጠቀመው ይናገራል። የሰሚሃም የቀድሞ አለቃ የ30 ዓመት ጠበቃ ሆኜ ስሰራ ከእውነት ጎን መቆምን ያን ያህል ልብ አልለውም ነበር፣ ነገር ግን ምን ያህል ደስታ እንደሚሰጥ ባንቺን ያወቅኩት ይላታል። ቪርና ዛህራም አንድ ላይ በመሆን ኑሯቸውን ለመኖር ወደ ህንድ ለመጓዝ ጉዞ ይጀምራሉ። የተወሰደባቸውን ዓመታቶችንም ስለመለሰችላቸው ሰህሚያንም ያመሰግኗታል። እንዲህ እያለ የዚህ ፊልም ታሪክ እዚህ ጋር ያበቃል። ይህንን ፊልም ምን ያህሎቻችሁ ታውቁታላችሁ? ስለ ፊልሙ ያላችሁን ሀሳብና አስተያየት ኮሜንት ላይ ብታስቀምጡልኝ በጣም ነው ደስ የሚለኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው ቻው።